ኦንሊ ጂሰስ ቤተክርስቲያንን ወይም የሐዋርያዊት ቤተክርስቲያንን ለመደምሰስ ከፈለጋችሁ ማለትም የነሱ ትምህርትና እምነት በሙሉ ውሸትና ከንቱ ከመጽሐፍ ቅዱስ ውጪ የሆነ እንደሆነ አስረግጣችሁ ለመናገር ከፈለጋችሁ ወደ 9 ነጥቦችን እነግርላችኋለሁ። አንደኛ፣ እኔን ያየ አብን አይቷል አለ እንጂ እኔ አብ ነኝ አላለም። ዮሐንስ 14:9። ሁለተኛ፣ ይህም ውሃ ደግሞ ማለት ጥምቀት ምሳሌው ሆኖ አሁን ያድናል ይላል፣ ነገር ግን ከዘላለም ሞት ያድናል አይልም። አንደኛ ጴጥሮስ 3:21። ሶስተኛ፣ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ይላል እንጂ በውሃ ካልተጠመቃችሁ አይልም። ዮሐንስ 3:5። አራተኛ፣ በመጽሐፍ ቅዱስ በየትኛውም ክፍል የውሃ ጥምቀት ከዘላለም ሞት ያድነናል ተብሎ የተጻፈ ነገር የለም። አምስተኛ፣ በብሉይ ኪዳንም ሰዎች የዳኑት በእምነት ነው። ዕብራውያን መጽሐፍ ምዕራፍ 11፣ ሮሜ መጽሐፍ ምዕራፍ 4 ከቁጥር 1 እስከ 25 ማየት እንችላለን። ደግሞ በአዲስ ኪዳንም ሰዎች የሚድኑበት ደግሞ በእምነት ነው። ሮሜ መጽሐፍ ምዕራፍ 10 ከቁጥር 9 እስከ 13፣ ዮሐንስ ወንጌል 3:16፣ ኤፌሶን 2:8። ስድስተኛ፣ ከክርስቶስ ጋር አንድ ለመሆን የምንጠመቀው በውሃ ሳይሆን በመንፈስ ነው። ከክርስቶስ ጋር አንድ ለመሆን የምንጠመቀው ገላትያ 3:27 እስከ 28፣ ሮሜ 6:1-6 በውሃ ሳይሆን በመንፈስ ነው። አንደኛ ቆሮንቶስ 12 ከቁጥር 13። ሰባተኛ፣ ብዙ አይነት ጥምቀት ስላለ በዕብራውያን መጽሐፍ 6:1-2 ላይ እንዳለው ውሃ ወይም ጥምቀት የሚለው ሁሉ የውሃ ጥምቀት እንዳይደለ ማወቅና አለመጨመር አለብን። የጥምቀት አይነቶች የውሃ ጥምቀት፣ የእሳት ጥምቀት፣ የመንፈስ ቅዱስ ጥምቀት፣ የመከራ ጥምቀት። ስምንተኛ፣ ሐዋርያዊነት የጸጋ ስጦታ እንጂ ለማንም ለሁሉ አማኝ የሚሰጥ ስም አይደለም። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 29 ጀምሮ ያለው እናያለን። ኤፌሶን 4:11 በተለይ አንደኛ ቆሮንቶስ 12:29 ላይ ሁሉም ሐዋርያት ናቸው ይላል። ሁሉም ሰው ሐዋርያ ሊሆን አይችልም። ነገር ግን በኦንሊ ጂሰስ ቤተክርስቲያን ያመነ ሰው ሁሉ ሐዋርያት ወይም ሐዋርያ ተብሎ እንደሚጠራ ሁላችንም እናውቃለን። እጅግ በጣም ስህተት ነው። ዘጠነኛ፣ ለእግዚአብሔር አንድ አካል አለ ተብሎ በየትም መጽሐፍ ቅዱስ ክፍል አልተጻፈም። በኤፌሶን ምዕራፍ 4 ቁጥር 4 ላይ የአማኞች አካል እንጂ የእግዚአብሔር አይደለም። ኤፌሶን 4:4 ያለውን ከኤፌሶን 2:11-2 ካለው ጋር ማነጻጸር ይቻላል። ወገኖች ይሄንን መልእክት ያዳመጣችሁ በሙሉ በቲክቶካችሁ ላይ፣ በፌስቡካችሁ ላይ፣ በዩቲዩብ ላይ፣ በየትኛው ድረገጽ ላይ ይሄንን የነሱን ጉድ በማጋለጥ የኦንሊ ጂሰስ ቤተክርስቲያንን ዲስሚስ ማድረግ አለብን። በዚህም ነጥብ ማንም የኦንሊ ጂሰስ ቤተክርስቲያን ተከታይ በእናንተ ፊት ሊቆም አይችልም። ዝም ልታሰኙ ትችላላችሁ። ተባረኩ። ወዳችኋለሁ። ፎሎ አድርጉ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጉልኝ። ዩቲዩብ ላይ ከቻላችሁ ሄዳችሁ ኢንስፓይሪንግ ቲቺንግ ብላችሁ ገብታችሁ ሰብስክራይብ አድርጉልን። ወዳችኋለን። ተባረኩ። ፓየር ጎስፕል ሙቭመንት ለወንጌል ስራ። አሜን።